ትንሽ ከፍ የሚል ቦታ ላይ ነው። ጌታ ያድርበት ነበር። ብዙ ጊዜ ጸሎት አስተምሮበታል። ብዙ ታምር የተደረገበት ቦታ ነው። ያረገውም እዚህ ቦታ ላይ ነው። ዳግም የሚመጣውም እዚህ ቦታ ላይ ነው እና በደብረ ዘይት በመጽሐፍ ቅዱስ በአዲስ ኪዳን በተደጋጋሚ ተጽፏል። አቡነ ዘበሰማያት የሚለው ጸሎት እዛ በእኛ በኢትዮጵያውያን ቋንቋ በግዕዝ ቋንቋ ተጽፏል እዛው ደብረ ዘይት ላይ እና ማታ ማታ ጌታ ደግሞ ያድርበት የነበረው ቦታ ነው። ቀን ሲያስተምር ውሎ ጥብርያዶስ ባህር አቅራቢያ በገሊላ አውራጃ ሲያስተምር ይውልና ማታ ደብረ ዘይት ይመጣልና ያረገውም እዚሁ ደብረ ዘይት ተራራ ላይ ነው። የሚመጣውም ለፍርድ እዚሁ ደብረ ዘይት ተራራ ላይ ነው። እግዚአብሔር ሁላችንም ለበረከት ያድርግልን። ብዙ ጥያቄ ተጠይቋል እዚህ ደብረ ዘይት ተራራ ላይ እና በይበልጥ በእነዚህ በአራቱ ወንጌላውያን ደብረ ዘይት የሚለው በተደጋጋሚ ስሙ ተጠቅሷል። የወይራ ዛፍ ቦታ ማለት ነው። ትንሽ ወይራ አለው አካባቢው። ደብረ ዘይት ማለት የወይራ ዛፍ ቦታ ማለት ነው በአማርኛ እና በዛ ሲያስተምር ጌታችን ኢየሱስ ክርስቶስ አንዲትን ሴት ፈሪሳውያንና አይሁድ ይላል። ምንና ምን? ፈሪሳውያን አይሁድ። ጌታ በነበረበት ዘመን 8 ክፍሎች ነበሩ። በጣም ተቃዋሚዎች ናቸው። እነዚህ 8 ክፍሎች ቡድኖች ናቸው። ምኖች ናቸው? ፈሪሳውያን ይባላሉ፣ ሰዱቃውያን ይባላሉ፣ ጸሐፍት ይባላሉ፣ መጸባያን ይባላሉ፣ ቀራጮች ይባላሉ እና 8 ግሩፖች ነበሩ። በሚገባቸው አማርኛ ለመናገር ነው እና በዛ ዘመን እነዚህ ሰዎች የየራሳቸው ጽንፍ አላቸው። የየራሳቸው ሁሉም ፈሪሳዊ ፓሬሽ ካለው ከዕብራይስጥ ቃል ነው የወጣው። ትርጉሙ ተመጻዳቂዎች ናቸው። ፈሪሳዊ ማለት ምን ማለት ነው? ተመጻዳቂ፣ በጣም የሚመጻደቁ ናቸው። በዛ ዘመን አንዱ ግሩፕ ይሄ ነው። ያልሆኑትን የማይሆኑትን በሰው ፊት የሚታዩ ማለት ነው። አይጾሙም፣ ግን ለሰው ጾመኛ ይመስላሉ። እግዚአብሔርን አይወዱም፣ የሚወዱ ይመስላሉ። ልብ በሉ። ጌታ በብዙ ቦታ እናንተ ትርኝን የምታጠሉ ግመልን የምትውጡ እያለ ይገስጻቸዋል። ትልቅ የሆነውን ኃጢአት ይሸከማሉ እንደ ግመል። በጣም ግመል ትልቅ ናት አይደለ? እንደ ትንኝ የሆነችው ሰው ላይ ደግሞ እየሄዱ ይፈልጋሉ እና እነዚህ ፈሪሳውያን በጌታ ዘመን ከ8ቶቹ አንዱ ጽንፈኛ ክፍሎች ናቸውና በጣም ተመጻዳቂዎች፣ ረጃጅም ልብስ ይለብሳሉ። ለሰው ለታይታ ሳይሆኑ በሙሴ ወንበር ላይ መቀመጥ ይፈልጋሉ። አብርሃም አባት አለን እያሉ ይመካሉ። የአብርሃም ስራን አይሰሩም። የሙሴን ጠባይ የለባቸውም እና ባጭሩ ተመጻዳቂዎች ናቸው። ከዚህ እግዚአብሔር ይሰውራቸው። የፈሪሳውያን ስራ ይሄ ነው። ተመጻዳቂ ነው ፈሪሳዊ። በቃ ሁልጊዜ ጿሚ ነን፣ ሌላውን የሚተቹ፣ ሌላውን የሚሰድቡ፣ ሌላውን የሚነቅፉ፣ እነሱ ግን የማይኖሩበት ናቸው ባጭር አማርኛ። ሁለተኛው ደግሞ ሰዱቃውያን ይባላሉ። ሰዱቃውያን ደግሞ ትንሣኤ ሙታን የለም ብለው የሚያምኑ ጽንፎች ናቸው። እነዚህ ሁለተኛ ክፍል ናቸው። ጸሐፍት ደግሞ ይባላሉ። በቤተ መንግስት አካባቢ ቁጭ ብለው ሲጽፉ የሚውሉ ናቸው። ኤሴዎች ይባላሉ። እነዚሁ ደግሞ በኩምራን አካባቢ የሚኖሩ ናቸው። ተመሳሳይ ናቸው እንደ ፈሪሳውያን። ቀራጮች ደግሞ ለሮማ መንግስት ገንዘብ የሚሰበስቡ ናቸው። ሽማግሌዎች ደግሞ የሚባሉ አሉ። እነዛ ሽማግሌዎች ደግሞ ለሰው ሰላምን ህብረትን የሚያመጡ ሳይሆኑ የሚያጣሉ ነበሩ በዛ ዘመን እና 8 አይነት ግሩፖች ነበሩ በጌታ ዘመን። ባጭሩ ስንት አይነት ግሩፖች? እና ሁሉም የሚጠቅም ነገር የላቸውም። ሁሉም በህይወት የተለወጡ አይደሉም። ዝም ብለው ብቻ በግሩፕ የሚሰበሰቡ፣ ግሩፕ የሚወዱ፣ ዝም ብለው የሚደራጁ፣ ሃይማኖታዊ ይዘት የሌላቸው ማለት ነው ባጭሩ። ከዚህ እግዚአብሔር ይሰውራቸው። አያችሁ፣ ከእግዚአብሔር ጋር ሰው ኖራለሁ እያለ እግዚአብሔር የማይፈልገው ማድረግ ተጠያቂነት ያደርጋል እና በዛ ጊዜ ጌታ ሲያስተምር በደብረ ዘይት አቅራቢያ አንዲን ሴት ይዘው መጡ። ፈሪሳውያንና ሰዱቃውያን አይሁድ ማለት ነው። ይዘው መጡና ይቺን ሴት ስታመነዝር አግኝተናታል ነው ባጭሩ። ምን ስታረግ? አልሰማችሁም? ምን ስታረግ? ስታመነዝር አግኝተናታል። ሙሴ በሕጋችን ልብ በሉ። ሙሴ በሕጋችን እንደዚህች አይነቱን ሴት በድንጋይ በሕዝብ አደባባይ ተደብድባ ትሙት ይላል። አንተ ምን ትላለህ? እሱን ለመክሰስ ነው ይላል። ማንን ለመክሰስ? የሚለውን ከሱ የሚናገረውን ቃል ይዘው ለመክሰስ ነው። እሷን አይደለም። ልብ በሉ። ማንን ለመክሰስ? ጌታ ኢየሱስ ክርስቶስን ለመክሰስ ነው። በኋላ ጌታ ሁሉንም ያያል፣ ሁሉንም አዋቂ ነው፣ ሁሉን
ሁሉን ይመረምራል። ማይምረቧት ነው እግዚአብሔር። የማያውቀው የለም። ሰው ለምን እንደመጣ ለምን እንደመጣን ለምን እንዴት እንደምንኖር ሁሉ ነገር የሚያውቅ እግዚአብሔር ብቻ ነው። ማን ያውቀናል? እስኪ ንገሩኝ። እግዚአብሔር ያውቀኛል የሚል እጁን ያሳይ። እኔ የማውቃችሁ እዚህ ነው፣ ነጠላ ለብሳችሁ። እናንተ የምታውቁኝ እዚህ ነው። እግዚአብሔር ግን እስከ ጓዳችን ያውቀናል። ክብር ለሱ ይሁን። በሁሉ ቦታ የሚያውቀን እግዚአብሔር ነው። ሁልጊዜ በህይወታችሁ እግዚአብሔር ያውቀኛል ነው። ማን ያውቀኛል? እስከነ ጓዳዬ፣ እስከነ ቤቴ፣ እስከነ ጉርለቴ ከኔ ጋር ናችሁ ሁላችሁ። እግዚአብሔር ከሁላችን ጋር ይሁን። ሁለመናዬን የሚያውቀው እግዚአብሔር ነው። ሁለመናዬን ሰው የሚያቀን በልብሳችን በጨርቃችን ነው። እኛ በልብስ ሰዎችን እንመዝናለን። ግምት የምንሰጠው ሰዎችን በንግግራቸው በልብሳቸው ነው። ሰዎች ትንሽ ሰላምታ ከበዙ አንገት ከደፉ ምስኪን ናቸው ልንል እንችላለን። እየሰማችሁ ነው። የምስኪን መለኪያው ግን አንገት መድፋት። በደንብ ተከታተሉ አስተውላችሁ። የምስኪን የጥሩ ሰው መለኪያው ነጠላ፣ ረጅም ነጠላ መልበስ ነው። የምስኪን ሰው መለኪያው የጥሩ ሰው መለኪያው ተቅለስላሽ ነው። ሰላምታ የሚያቀርብ ነው። የጥሩ ሰው መለኪያው ምንድነው? መለኪያው በእናንተ እግዚአብሔር ልብንም ያውቃል፣ አካልንም ያውቃል፣ ሁለመናን ያውቃል። ክብር ለእግዚአብሔር ይሁን። ያውቀናል ምን እንደምንሰራ፣ ቤታችን ምን አይነት ህይወት እንደምንኖር፣ እሱ ቤት ስንመጣ ምን አይነት ሰዎች እንደሆነ፣ 2 እና 3 አይነት ሰዎች እንደሆነ እግዚአብሔር ያውቀናል። እግዚአብሔር የማያውቀን እንዳይመስላችሁ፣ ያውቀናል እግዚአብሔር። የሰው የእምነት ሰው በእምነት የሚኖር ሰው ሁልጊዜ በህይወቱ እግዚአብሔር ያውቀኛል ብሎ ማመን ነው የመጀመሪያው። ማን ያውቀኛል? አሁን ይችን ሴት እያጣደፉ ድንጋይ ተሸክመው ነው ይዘዋት የመጡት። አንዲት ሴት እኮ ናት። እየሰማችሁ ነው አይደል? ድንጋይ ተሸክመዋል። ልብ በሉ። ድንጋይ ብቻ አይደለም ክርስቶስንም ለማጥመር ነው። ምን ይላል ብለው ለመክሰስ ነው የሚለው እዚህ ዮሐንስ። ከዛ ሙሴ በሕጋችን እንደዚህ አይነት ሴት ስትገኝ በድንጋይ ተወግራ ትሙት ይላል። አንተ ምን ትላለህ አሉት። እየሰማችሁ ነው። እስኪ አንተ ምን ትላለህ በሉ። ምን ትላለህ? የአንተ ፍርድ ምንድን ነው? ስታመነዝር አግኝተናታል። እንደዚህች አይነትን ሴት ሙሴ ተገላ ትሙት ይላል። ምን ትላለህ? ሁሉም ድንጋይ ከሊቅ እስከ ደቂቅ፣ ከፈሪሳዊ እስከ ሰዱቃዊ፣ ከሽማግሌ እስከ ሕፃን ሁሉም ሰው ድንጋይ ይዟል። ለዚህ ሴት ነው። ልብ በሉ። ትወገር፣ ትደብደብ፣ ትገደል ነው የሚለው ሁሉ። ምን ትላለህ ግን አንተ አሉት። ፊቱ አቁሞ እና ጌታ ዝም አለና አንገቱን ወደ መሬት ዝቅ አደረገ። አጎነበሳያ። አፈረብን። እየሰማችሁ ነው አይደል? አፈረባቸው። አንገቱን ዝቅ አደረገ። ጌታ አንገቱን ዝቅ አድርጎ ነው እኛን ቀና ያደረገ። ዝቅ አለ፣ ዝም አለ። በኋላ ትንሽ ቆየና ቀና አለና አንቺ ሴት አላት። እየሰማችሁ ነው? እስኪ በሉት። አልሰማችሁ? አቤት። ከሳሾችሽ የት አሉ አላት። ከሱ በድንጋይ ትሙት፣ በድንጋይ ተደብድባ ትሙት ነው። የት አሉ አላት። ከዛ እሷ ዞር ስትል ባጠገቧ ማንም የለም። እሱ ብቻ ነው የቆመው። እሱ ይቁምላችሁ። አሜን አሜን አትሉም? እሱ ይቁምላችሁ። አሜን። ከሳሾች፣ ሁሉም ከሳሾች ማለት ነው ሹልክ እያሉ ወጥተዋል። ከዛ በፊት ግን እሱም እንዳደረጋቸው ታውቃላችሁ። ከእናንተ ንጹህ የሆነ ቢኖር ምን ይበላታል? አልሰማችሁም? ከእናንተ ንጹህ የሆነ ቢኖር ከእናንተ ንጹህ የሆነ ማለት ኃጢአት የሌለበት፣ በደል የሌለበት፣ እርኩሰት የሌለበት፣ ዝሙት የሌለበት፣ ምንም ነገር የሌለበት ከእናንተ ንጹህ የሆነ ሰው ይደብድባት፣ ይግደላታል። እስቲ ከኔ ንጹህ የሆነ ማን ነው ዛሬ የሚል ማን ነው? ከኔ ንጹህ የሆነ ሰው ማን ነው ብሎ የሚያስብ ሰው ማን ነው? የሁሉንም ኃጢአት ነው የሚለው። ልብ በሉ። የሁሉንም ኃጢአት በግንባራቸው ላይ ነው የጻፈባቸው። የሁሉንም ከሊቅ እስከ ደቂቅ ድንጋይ ይዘው የመጡ ሁሉ ድንጋይ እኮ ይዘዋል። እነዛ ሰዎች ሁሉ ከትልቁ አንስቶ እስከ ትንሹ አንዱ የአንዱን ኃጢአት ያነብ ነበር፣ ያይ ነበር ግንባራቸው ላይ። ከልጅነት ጀምሮ እስከ እውቀት የሰሩትን ኃጢአት ሁሉ ጻፈባቸው ግንባራቸው ላይ። ስለዚህ ሁሉም እያጎነበሱ ሹልክ እያሉ ወጥተው አለቁ።
ያ ሁሉ ድንጋይ ይዘው የተሸከመው ድንጋዩን አራግፈው ጣሉ። ሴቲቱ ብቻዋን ቀረች። እኔም አልፈርድብሽም፣ ግን የከፋ ኃጢአት እንዳትሰሪ፣ የባሰ ኃጢአት እንዳትሰሪ ይቅር ብዬሻለሁ፣ ግን ከዚህ በኋላ የከፋ በደል ኃጢአት ትስሪ አላት ክርስቶስ። ግን ምን ይላሉ ሊቃውንቱ ትርጓሜ ላይ ጌታ በተሰቀለ ጊዜ ባይኗ ጠቅሳለች እና የት ነው ያለው ሲሏት ጠቅሳ ሳይታቸዋለች። መጨረሻ ተፈርዶባታል። ከዚህ የከፋ በደል ኃጢአት አትስሪ ብሏታል ጌታ አይደለ? እኔ ግን አልፈርድብሽም አላት። እኔ ግን ምን አልልብሽም? ሰዎች ሁሉ ፈርደውባታል። እኔ ግን ምን አልልብሽም? ሁሉ ሰው ፈርዶባታል። እኔ ግን አልፈርድብሽም። ከእናንተ ንጹሕ የሆነ ቢኖር በድንጋይ ይደብድባት ይግደላት አለ። ግን ማንም ንጹሕ ስላልተገኘ ድንጋዩን እያስቀመጠ ሄደ። ክብር ለእግዚአብሔር ይሁን። እግዚአብሔር እንግዲህ እንዲህ ነው። ሁልጊዜ ሰው ከሳሽ ነው። እግዚአብሔር ደግሞ አንተ ማነህ፣ አንቺ ማነሽ፣ አንተ ማነህ ይላል። እንግዲህ ከዚህ ቃል ባጭሩ የምንማረው ምንድን ነው ካለን አንደኛውና የመጀመሪያው ፈራጅ አለመሆን ነው። ምን አለመሆን? እኛ በዚህ ዘመን ያለነው በወንድማችን በእህታችን ምን አለመሆን? በማንም አልፈርድም። እስቲ የምትሉ እጃችሁን አሳዩኝ። በማንም አልፈርድም። ከዚህ ቃል የምንማረው ሌላ ነገር አይደለም አይደል? በማንም አልፈርድም። በማንም መፍረድ እንደማይገባን ነው የሚነግረን። ይሄ ፈራጁ እግዚአብሔር ብቻ ነው። ፈራጁ ማን ነው? እግዚአብሔር። እኛ 5 ጣት አለናል እጃችን ላይ። ስንት ጣት ነው ያለን? 4ቱን እንደዚህ አድርጌ ጠቆምኩ። እስኪ 4ቱ ማንን ነው የሚያሳየው? ንገሩኝ። 4ቱ ማንን ነው የሚያሳየው? አሁን እኔ አንዱን ነው ወደ እናንተ ያደረኩት። 4ቱ አንተ ነህ ነው የሚለው አብዛኛው። አያችሁ፣ እኛ እጃችን እንቀስራለን እያንዳንዱ ሰው። ለዚህ ነው ጌታ በማቴዎስ ወንጌል ምዕራፍ 7 ላይ እንዳይፈረድባችሁ አትፍረዱ አለ። እስቲ ንገሩኝ። ጮክ በሉት ሁላችሁም እንድትለምዱት ነው። እንዳይፈረድባችሁ በምትፈርዱ ፍርድ ይፈረድባችኋል። በሉ ተከትላችሁ። በምትፈርዱ ፍርድ በምትሰፍሩ መስፈሪያም ይሰፈርባችኋል። አንተ ግብዝ አስቀድመህ በራስህ ላይ ያለው ምሰሶ ከአንተ አስወግድ አለ። ምሰሶ የተባለ ይሄ እንዳይመስላችሁ ኃጢአትህን በአንተ ላይ እና የወንድምን ጉድፍ ከማየት በፊት የወንድምን ኃጢአት እኔ ላውጣልህ ከማለት በፊት አንተ አስቀድመህ የራስህን ጉድፍ ምን አልክ? አስወግድ። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች እገሌ እንዲህ ነው እገሌ እንዲህ ናት ብለን ከመፍረዳችን በፊት እኔ ማን ነኝ? ቤቴ ማን ነው? ህይወቴ ምንድን ነው? ከእሱ የተሻልኩ ነኝ ወይ? እኔ ኃጢአት የለብኝም ወይ? እሱ የሰራውን በደል እኔ አልሰራም ወይ ብለን ራሳችን ላይ መፍረድ ነው ያለብን። ኢሳይያስ ምዕራፍ 6 ላይ ስትሄዱ በጣም በሚደንቃችሁ መልኩ ከነቢያት መጻሕፍት የኢሳይያስ ትንቢት 66 ምዕራፍ አለው። ልብ በሉ፣ ትልቅ መጽሐፍ ነው ያለው። ስንት ምዕራፍ? 66 ምዕራፍ አለው። ልብ በሉ፣ ከ1 ምዕራፍ እስከ 5 ምዕራፍ ድረስ በ5ቱ ምዕራፍ ብቻ ነው። በ5ቱ ምዕራፍ ምን ይል እንደነበረ ታውቃላችሁ? 5 ጊዜ ወዮላቸው እያለ ነበር የሚጽፈው። ይፈርድ ነበር፣ ፈራጅ ነው። ወዮላቸው እያለ ከ5 ጊዜ በላይ በ5ቱ ምዕራፉ ጽፏል። 6ኛው ምዕራፍ ሲገባ ግን ኦዚያን የተባለ አንድ ንጉሥ ነበር በዘመኑ እና ወደ ቤተ መቅደስ በድፍረት ዝም ብሎ ሲገባ አዛርያስና 80 የሚሆኑ ሌዋውያን ካህናት የለም አንተ መቅደስ አትገባም፣ የወርቅ ማዕጠንትም ይዘህ አታጥንም፣ አንተ በደለኛ ነህ፣ ካህን አይደለም፣ አትግባም፣ እኔ ከማን አንሳለሁ አለና በድፍረት ሲገባ በሚገርማቸው መልኩ ኢሳይያስ ዝም ብሎ ነበር። ወዮላቸው እያለ ይጽፍ የነበረው ኢሳይያስ ንጉሱን ስለፈራ ዝም አለ። በኋላ እግዚአብሔር በኦዚያን በግንባሩ ላይ ለምጽ አወጣበት። የሚገርማችሁ ነገር እየሰማችሁ አይደል? ለምጽ ደግሞ በብሉይ ኪዳን የኃጢአት መገለጫ ነው። በአዲስ ኪዳን አለ። በብሉይ ኪዳን አንድ ለምጽ ያለበት ሰው እንኳን ንጉስ ሊሆን በተዘጋ ቤት መቀመጥ በሽታው አለብኝ እያለ የማስተዋል ግዴታ አለበት። ገበያ እንኳን ሲሄድ ከሰው ጋር አይቀላቀልም። ስለዚህ አሁን እስራኤላውያን ከስልጣኔ ያባርሩኛል፣ እንኳን ለምጽ ኑሮብኝ ኃጢአተኛ ሁኜ እንዲያውም አያስቀምጡብኝ ማለትና ጨርቅ አምጣችሁ ልጠምጥመው እንዳያዩት አለ። ጨርቅ አመጣና ጠመጠመው በግንባሩ ላይ። እግዚአብሔር ግን በግንባሩ ላይ ገለጠው ይላል፣ በጨርቁ ላይ። ክብር ለእግዚአብሔር ይሁን። እኛ በምናደርገው ጭንብል እግዚአብሔር አይሸፈንም። እኛ በምናደርገው ነጠላ እግዚአብሔር አይሸፈንም። እኛ በምንለብሰው ልብስ እግዚአብሔር አይሸፈንም እንዳይመስላችሁ። ኦዚያን በድፍረት ገብቶ ለምጹ እንዳይታይበት ጨርቅ ጠቅሎ ነበር።
የኔ ጌታ በጨርቁ ላይ ኃጢአተኛ ነህ የሚል ገለጠበት። ክብር ለእርሱ ይሁን። እኛ በጨርቅ ብንሸፈን እግዚአብሔር ያውቀናል። የማያውቀን እንዳይመስላችሁ፣ እውነቴን ነው የምነግራችሁ፣ ያውቀናል። ገና ሀረይኩ ከመከርሰ እምከ ከእናትህ ማኅፀን ጀምሮ ገና አውቃለሁ ነው የሚለው ኤርምያስ ምዕራፍ 1 ቁጥር 7 ላይ ተመልከቱት። እኔ አውቃለሁ። እግዚአብሔር ያውቀኛል በሉ እስቲ። እግዚአብሔር ከፍ አድርጉት። እግዚአብሔር እስከነ ጉድለታችሁ እስከነ ቤታችሁ። የሚገርማችሁ ነገር እኛ ብዙም ሰው እናውቀዋለን እንላለን፣ በፍጹም አናውቀውም። እግዚአብሔር ብቻ ነው የሚያውቀው። መሪዎች አያውቋችሁም። ትራምፕ አያውቃችሁም። የኢትዮጵያው ጠቅላይ ሚኒስቴር አያውቃችሁም። እናንተ ታውቁታላችሁ። የምታደቁትን ሰው ታውቁታላችሁ። እሱ አያውቃችሁም። በኳሱ ዓለም ሜሲ በሉት ሌላም በሉት አያውቃችሁም። እናንተ ናችሁ የምታጨበጭቡለት። የኛ ጌታ ግን እስከ ጉድለታችን ነው ያውቃል። ክብር ለእግዚአብሔር ይሁን። እሱን በኒውስ ነው የምታውቁት፣ በቴሌቪዥን መስኮት ነው የምታውቁት። እግዚአብሔር ግን ጓዳህን ያውቃል ወዳጄ። ጉድለትህን ያውቀዋል፣ ሙላትህን ያውቀዋል፣ ማጣትህን ያውቀዋል፣ ስብራትሽን ያውቀዋል፣ አንገት መድፋትሽን ያውቀዋል፣ መጨነቅሽን ያውቀዋል። እግዚአብሔር ሰው የሚያውቅሽ ውጫዊ ነው፣ እግዚአብሔር ያውቀናል ማለት ነው። እና በማንም መፍረድ አይገባም። መጨረሻ ላይ ኢሳይያስ አሁን ወደሱ መጣ። ምንም ወዮላቸው እያለ ይፈርድ የነበረው ኢሳይያስ አሁን እግዚአብሔር የትንቢቱን ሀብት ነጠቀውና በሱ ላይ ደግሞ ለምጽ አወረደበት። ሀብተ ትንቢቱን ነጠቀው እግዚአብሔር። በኋላ ወዮላቸው ይል የነበረው 28 ዓመት ሙሉ ማቅ ለብሶ ትቢያ ነስንሶ አሁን ምን ማለት ጀመረ ኢሳይያስ? በበደሌ በኃጢአቴ እግዚአብሔር ይቅር በለኝ አለ። ኦዜያን 28 ዓመት ሙሉ ከቆየ በኋላ ሲሞት አሁን ንስሐውን ሲጨርስ ኢሳይያስ ሰማይ ተከፈተለት። ምን ተከፈተለት ንገሩኝ? ምዕራፍ 6 ላይ ተመልከቱት። አሁን ሰማይ ተከፈተና ሥላሴን ሲያይ ንስሐ ከገባ በኋላ ወዮላቸው ይል የነበረው አሁን ዛሬኛ ወዮለት እሱ ኃጢአተኛ ናት፣ እሷ ጉደኛ ናት፣ እሱ ጉደኛ ነው ነው። የኛ ጉድ ከሰው ይበልጣል። የሰማችሁ አይደል? የኔ ከእናንተ ይበልጣል። እሱ ነው ማቀው። በማንም አልፈርድም። የኔ ጉድፍ ከእናንተ ጉድፍ ይበልጣል። የኔ ጉድፍ በጥፍ ነው የሚበልጠው። የሰማችሁ አይደል? ስለዚህ ሌላ እኔ ጻድቅ እናንተ ኃጢአተኛ፣ እኔ ጻድቅ እናንተ በለይ። ሁላችንም የእግዚአብሔር ክብር ጎሎናል ነው የሚለው። ሁላችንም የማን ክብር? ሁላችንም የእግዚአብሔር ክብር ጎሎናል። እዚህ ደረጃ ላይ ነው መድረስ ያለብን። አሁን ኢሳይያስ ሰማይ ተከፍቶ ሲያይ ምን አለመሰላችሁ? የመጀመሪያው ሰማይ ተከፍቶ ቅዱሳን መላእክት ቅዱስ 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 እያሉ እያመሰገኑ አየና አሁን ምን አለ ኢሳይያስ? ወዮልኝ ልጠፋል ማለት። እየሰማችሁ ነው አይደል? ወዮላቸው የሚለው አሁን በደሉ ኃጢአቱ ታየው። እየሰማችሁ ነው? ምኑ ታየው? ንስሐ ሲገባ በደሉ ታየው። ሰው ንስሐ ሲገባ የራሱ በደል ነው የሚታየው። ሰው ኃጢአቱን ሲናዘዝ የእህቱ በደል የወንድሙ በደል አይታየው። ይችን ሴት እኮ የእነዛ ሰዎች በደል ቢታያቸው ነው ድንጋይ ይዘው አይመጡ ነበር። ምን ይዘው አይመጡ ነበር? እኛም እኮ በደላችን ቢታየን ኑሮ ሰው አናማም ነበር። እየሰማችሁ ነው አይደል? በደላችን ቢታየን የኛ ድንጋይ በዚህ ዘመን እህታችን ወንድማችንን ማማት። ግን ያ የያዝነው ሀሜት የሚገርማችሁ ነገር አሁን ብዙ ሰው ጾማለሁ ይላል አይደል? የጾም ዋናው የጾም ዓላማው የጾም ዋናው ግቡ ነገ አስተምራለሁ ብያለሁ ስለ ጾም በደንብ እንዴት እንጾም በሚል ዋናው የጾም ዓላማ እኮ የእህል አድማ ማድረግ አይደለም። እህል መቀየር አይደለም። እዚህ ጋር የዛሬ ሳምንት ስጋን በላ ነበረ፣ የፍስክ ምግብ እንበላ ነበር አይደል? ስጋ ስል ደግሞ ሁሉን እንዳይላችሁ እየሰማችሁ አንዳንድ ሰው እንደው ከፍስክ ምግብ ውጭ መብላት አልችልም የሚል ሰው አለ። ጨከን በሉ፣ እግዚአብሔር ይርዳችሁ። ስለዚህ ዋናው የጾም ዓላማው ምግብ መቀየር አለ፣ ራስን መቀየር ነው። ንገሩኝ፣ ማንም መቀየር ነው? አልሰማችሁም? ማንም መቀየር እንጂ እስከ 9 ሰዓት መዋል፣ እስከ 10 ሰዓት መዋል፣ እስከ ማታ መዋል አይደለም። ዋናው የጾም ዓላማ ራስን ቆጠብ አድርጎ ዓይን ይጹም ክፉ ነገር ከማየት፣ ጆሮ ይጹም ክፉ ነገር ከመስማት፣ አፍ ይጹም ሐሜት ከማውራት እንጂ ከእህል መጾም ምን ዋጋ አለው? እስከ 9 ሰዓት ሰዎች ሲጾሙ ነው ማታ ሲበጣበጡ፣ ማታ ሲጨቃጨቁ፣
ተጣልተው የሚጾሙ ሰዎች ጾመን ይላሉ። የጾም ዓላማው ሊገባን ይገባል። መጀመሪያ ይቅርታ ማውረድ ነው። መጀመሪያ ምን ማውረድ ንገሩኝ? ይቅር መባባል ነው። ይቅር መባባል። ያ ካልሆነ እንደምንይዘው ታውቃላችሁ? እንደ ልማድ በቃ ልማድ ታውቃላችሁ? በልማድ አሁን የሚኖር ሰው አለ። ከልማድ ሰው ወጥተን እግዚአብሔር አምላክ ረድቶን እውነተኛ ጿሚዎች እንድንሆን እግዚአብሔር ይርዳል። ስለዚህ ኢሳይያስ በደሉ ኃጢአቱ ሲታየው ምን አለ? ወዮልኝ ልጠፋ ነው አለ። ኃጢአቱ ታይቶት ነው። መጨረሻ እግዚአብሔር መልአክ ከሰማይ ወረደና በጉጠት ከመሰዊያው ላይ ከሚሰዋበት ላይ የእሳት ፍም አምጥቶ አፉን ለኮሰለት፣ በደል ተወገደላ ነው። ክብር ለእግዚአብሔር ይሁን። ከዛ በኋላ ወዮልን እያለ መጻፍ ጀመረ። ምን እያለ? አቤት አልሰማችሁ? ከምን በኋላ ነው ይሄን ያለው? ከንስሐ ወዮላቸው ይል የነበረው። አሁን በዚህ ዘመንም ካያችሁ ወዮለት እሱ እንዲህ አድርጓል፣ እሷ እንዲህ አድርጋለች፣ እሱ እንዲህ ነው እንጂ እኔስ ምን አድርጌያለሁ? እኔስ በደሌ ከወንድሜ በደሌ እኔ አይከፋም፣ ከእህቴ በደሌ እኔ አይከፋም ብለን ማለት ይጠበቅብናል። ስለዚህ በማንም አለመፍረድ ነው አንደኛው ይሄ ነው። ጌታ እግዚአብሔር ይርዳል። በማንም ምን አለማለት፣ በማንም ምን አለማለት አለመፍረድ። ሌላው ሁለተኛው ኃጢአት አለመስራት። ከዚህ በኋላ ኃጢአት አትስሪ፣ እኔ አልፈርድብሽም አላለ ጌታ። ምን አለመስራት? እኔ አልፈርድብሽም ግን ኃጢአት አትስሪ አለ። ኃጢአት ከእግዚአብሔር የሚለይ ነው። ኃጢአት ማለት ምን ማለት ነው? ከእግዚአብሔር የሚያጣላ ማለት ነው ኃጢአት። እሱም የሥጋ ስራ ነው። እሱን እንድንተው አምላካችን እግዚአብሔር ይርዳል። ከሳሾችሽ የት አሉ? እኔ አልፈርድብሽም ነው ያላት ጌታ። እኔ ምን አልልም አልፈርድብሽም፣ ከሳሾችሽ የት አሉ ነው ያላትና ጌታ ድንጋይ ይዘው ለመጡት እሱ በምህረት የማረበት ምዕራፍ ነው። በምህረቱ የማረበት ምህረቱን ያሳየበት አምላክ ነውና ለእኛም ምህረቱን እግዚአብሔር ያሳየ፣ ምህረቱን እግዚአብሔር ይግለጥልን። ጾሙን የበረከት ጾም ያድርግልን እና ጾምን ለየት የሚያደርገው ጾምን ተወዳጅ የሚያደርገው የተጣላን ስንታረቅ፣ የቀማን ስንመልስ፣ ምጽዋት ስናደርግ፣ ያዘኑትን ስንጎበኝ፣ የተቸገሩትን ስንጎበኝ ነው እንጂ ዝም ብለን ጾም ነው ብለን በፍልሰታ ብቻ በዓመት አንድ ቀን በነጠላ ለብሰን መምጣቱ አይደለም። ህይወቱ መቁረብ፣ ህይወቱ ከክርስቶስ ጋር መኖር፣ ህይወቱ ከሱ ጋር እየተመላለስን እሱን ለብሰን በብርሃን መኖር፣ ይሄ ነው ዋናው የሃይማኖቱ ዓላማና ስለዚህ እግዚአብሔር እንድንበረታ ጾማችንን የበረከት የፍቅር ጾም ያድርግልን። እግዚአብሔር የኃጢአት መደምሰሻ የመንግስተ ሰማያት መውረሻ አድርጎ ይቀበልልን። እንግዲህ አንደኛው ሱባኤ ጀምረናል። ደግሞ ከሰባት በኋላ ደግሞ ሁለተኛው ሱባኤ ነው። ፍልሰታ ጾም ለየት የሚያደርጋት ትናንትናም ነግሬያቸዋለሁ፣ የሐዋርያት የጥያቄያቸው መልስ ነው። የፍልሰታ ጾም የጥያቄያችን ምንድነው? ንገሩ። የጥያቄያችን ምንድነው? ደጋግሜ እላችኋለሁ። ይሄ ጾም የፍልሰታ ጾም የጥያቄ መልስ ጾም ነው። የምን መልስ ነው? የጥያቄ። በቃ ሐዋርያት እመቤታችን ማግኘት አለብን፣ መቅበር አለብን፣ ቶማስ እንዳገኘሽ እኛም ትንሣኤሽን ማግኘት አለብን ብለው ከእግዚአብሔር ጋር ታግለው የጾሙት ጾም ነው እና የመልስ ጾም ነው። የፍልሰታ ጾም የምን ጾም ነው? የመልስ ነው እና የእኔ ጥያቄ መልስ አግኝቷል ወይ ብላችሁ ራሳችሁ መጠየቅ። ከኔ ጋር ናችሁላችሁ? መልስ ሁሉ ሰው ጥያቄ አለው የላችሁ? ማለት ሰው ጥያቄ፣ የልጆች ጉዳይ ጥያቄ ያለው፣ የኑሮ ጉዳይ፣ የህይወት ጉዳይ ደግሞ ጥያቄ ምን ችግር አለ? ሞልቶናል፣ ተሸክመነዋል በልባችን አይደል? ለሰው ያልነገረው ለሱ መልስ የምናገኝበት ጾም መሆን አለበት። ዘማሪያኑ ዝማሬ ይዘምሩልናል። እንግዲህ ነገ